እኔ ያለው ወገን አይራብ እናት ርቧት የኔ ሆድ ሞልቶ ጠግቧ ያድር እኔ ያለው ወገን አይራብ አባት ርቦት የኔ ሆድ ሞልቶ ጠግቧ ያድር አንድ ቀን አልቆ መሽቶ ሲነጋ ሰው ወደ ቀብሩ እየተጠጋ ቀኑ በቀን ላይ እየደረበ ከንቱ ሰው አድሮ ለሞት ቀረበ ለነገው ቤቱ መልካም የሠራ ድል ብትርፍ እንጂ የምን ኪሳራ ለፍርዱ ሲቆም ከመዝገቡ ጋር ከሥራው ሌላ የለውም አጋር እኔ ያለው ክፉ አይድረስ በእህት ወንድም በወገኔ እኔ ያለው ክፉ አይድረስ በእህት ወንድም በወገኔ አላቂ ዕድሜ ሳያልቅ ቀድሞ ጥሎ ሳይነጉድ ጸጸት ሸልሞ ቆመህ ከፊቱ ጊዜን ቅደመው የነፍስን ጫንቃ ኸያሸክመው ቆያ ክንዳሙ ጀግናው ጊዜ ነው ነገ ይስቃል ዛሬ ያዘነው ቀን የጣለውን እስኪያነሳው ቀን ከፊቱ እስኪሸሸር ሀብሰከከን እኔ ያለው ክፉ አይድረስ በእህት ወንድም በወገኔ እኔ ያለው ክፉ አይድረስ በእህት ወንድም በወገኔ የወላጅ ፈገግታ የልጅ መኖር ጥም ተስፋ የመከነ ተርፎኛል አጌጥም የተስፋ ፀሐይ ሙቀት በረዷ ያቀልጥም ዛሬ ነገ አይሻም ረሃብ ጊዜ አይሰጥም በወገኔ ህመም የኔም ዓይን አንብቷል ልባቸው ሲሰበር የልቤ ስር ከብቷል የእናቴ አባት ስቃይ የጨቅላ ልጅ ህመም እያየው ከበደኝ ያልቻልኩም መሸከም እኔ ያለው ወገኔ አይራብም እናት ርቧት የኔ ሆድ ሞልቶ ጠግቧ ያድር እኔ ያለው ወገኔ አይራብም አባት ርቦት የኔ ሆድ ሞልቶ ጠግቧ ያድር የአገር ሰው ርቦት ሲጠና ጠኔኑ ሰው መሃል ሆኖ ሰው እንዳይርበው ካለው ቀንሶ አለው የሚለው የመኖር ሰበብ ደራሽ ወገን ነው መከራው አልፎ ቀን እስኪወጣ የማለዳ ፀሐይ ብራ እስክትወጣ ድቅድቁ ጨለማ እስኪነጋ ሌቱ ሰው አይደለም እንዴ ለሰው መድኃኒቱ እኔ ያለው ክፉ አይድረስ በእህት ወንድም በወገኔ እኔ ያለው ክፉ አይድረስ በእህት ወንድም በወገኔ ሲረግፍ ያየው በራብ አለንጋ እንዴት አልደግፍ እጄን አልዘርጋ እያየሁ አይኔ እንዴት ያችለኛል ህመም ሲጠና እኔንም ያመኛል የአገር ሰው ርቦ ሲጠና ጠኔው ሰው መሃል ሆኖ ሰው እንዳይርበው
ካለው ቀንሶ አለው የሚለው የመኖር ሰበብ ደራሽ ወገን እኔ ያለሁ ክፉ ይድረስ በወንድም በወገኔ እኔ ያለሁ ክፉ ይድረስ በወንድም በወገኔ ልጆች አንጠልጥለሽ አልጠገቡ ሮጠው ምን ትርፍ ባይኖረኝ ሞልቶኝ የምሰጠው ያለንን ተካፍለን እናድራለን እንጂ እንደዚህ አይነት ነገሮች የምታመጡልን ጠቃሚ ነው። ህብረተሰቡ አንድ ወር ከ5 ቀን ምንም የሚበላው አጥቶ ያው እየተቃመሰ ነው የነበረው። ስለዚህ እንደዚሁ ደግሞ ሌሎችም ድርጅቶች በማስተባበር ታመጡልን ቆንጆ ነው። በጣም ወቅቱ አሁን ደግሞ የዝናብ ወቅት ከሆነ በጣም የሚያስፈራ ቦታ ላይ ያለ ነው። ዝናብ ከዘነበ እዚህ አካባቢ ስቃ ስለሚሆን ጥሩ ነገር ቢደረግልን ያስፈልጋል። የውሃም ችግር አለብን። ውሃም ደግሞ በሁለት ቀን በእያንዳንድ ቀን ይመጣል። ግን የህዝቡ ብዛት ብዙ ህዝብ ስለሆነ ያለው ህዝቡ ከህዝቡ መጠን ከህዝቡ አንጻር ስታዩ ከህዝቡ ብዛት አንጻር ስታዩ ውሃ በቃ አይደለም። የሚመጣው ውሃ ትንሽ ነው። ወዲያው ነው የሚመጣው። ለመታጠብ ልብስ ራሳችን እየቆሸሸብን በጣም ተቸግረን አህለል አማን ሀገር አቀፍ ድርጅት ማህበር ላመጣው ነገሮች በህዝቡ በዚህ ሰዓት በሚያስፈልግ ሰዓት ወቅቱ በሚጠይቀው ሰዓት በመምጣታችሁ በራሴና በአካባቢው ማህበረሰብ ስም ከፍተኛ ምስጋና ላቀርብ እወዳለሁ። እናመሰግናለን። ገለቶማ ጋርደጋ እኔ ያለው ወገን ያይራብ እናት ርቧት የኔ ሆድ ሞልቶ ጠግቧ ያድር እኔ ያለው ወገን ያይራብ አባት ርቦት የኔ ሆድ ሞልቶ ጠግቧ ያድር አንድ ቀን አልኩ ይድረስ በወንድም በወገኔ እኔ ያለሁ ክፉ ይድረስ በወንድም በወገኔ እላቂ ዕድሜ ሳያልቅ ቀድሞ ጥሎ ሳይነጉድ ጸጸት ሸልሞ ቆመህ ከፊቱ ጊዜን ቅደመው የነፍስን ጫንቃ ኸያሸክመው ቆያ ክንዳሙ ጀግናው ጊዜ ነው ነገ ይስቃል ዛሬ ያዘነው ቀን የጣለውን እስኪያነሳው ቀን ከፊቱ እስኪሸሸር ሀብሰከከ እኔ ያለሁ ክፉ ይድረስ በወንድም በወገኔ እኔ ያለሁ ግርግር አቁምቴ ናቀርኩ ረሃብ ጊዜ አይሰጥም በወገኔ ህመም የኔም ዓይን አንብቷል ልባቸው ሲሰበር የልቤ ስር ገብቷል የእናቴ አባት ስቃይ የጨቅላ ልጅ ህመም እያየው ከበደኝ ያልቻልኩም መሸከም እኔ ያለው
ወገን ያይራብ እናት ርቧት የኔ ሆድ ሞልቶ ጠግባ ያድር እኔ ያለው ወገን ያይራብ አባት ርቦት የኔ ሆድ ሞልቶ ጠግባ ያድር የአገር ሰው ርቦት ሲጠና ጠንኑ ሰው መሃል ሆኖ ሰው እንዳይርበው ካለው ቀንሶ አለው የሚለው የመኖር ሰበብ ደራሽ ወገን ነው። መከራው አልፎ ቀን እስኪወጣ የማለዳ ፀሐይ ብራ እስክትወጣ ድቅድቁ ጨለማ እስኪነጋ ሌቱ ሰው አይደለም እንዴ ለሰው መድኃኒቱ እኔ ያለው ክፉ ይድረስ በእህት ወንድም በወገኔ እኔ ያለው ክፉ ይድረስ በእህት ወንድም በወገኔ ሲረግፍ ያየው በራብ አለንጋ እንዴት አልደግፍ እጄን አልዘርጋ እያየሁ ባይኔ እንዴት ያስችለኛል ህመም ሲጠና እኔንም ያመኛል የአገር ሰው ርቦ ሲጠና ጠኔው ሰው መሃል ሆኖ ሰው እንዳይርበው ካለው ቀንሶ አለው የሚለው የመኖር ሰበብ ደራሽ ወገን ነው። እኔ ያለው ክፉ ይድረስ በእህት ወንድም በወገኔ እኔ ያለው ሶስት አይነት ታሪክና ሳይት አዘጋጅ እስራኤል ላይ ደግሞ ሌላ ሳይት አለ። ሶስት ሻራ 65 አባወራዎች ያው የታዩ ድጋፎች እየተደረገልን ነው። አህለል አማና ድጋፍ አድርጎልና ዘይትና የዱቄት ድጋፍ አድርጎልና በሚያስፈልገው መልኩ አሰራጭተናል። እስከ ስርጭት ድረስ ነው ባሉሳቸው ከኛ ጋር ሰርተዋል። አህለል አማና ያመጣልን ዘይትና ዱቄት በአሁኑ ሰዓት በጣም አሪፍ ነው ለማህበረሰቡ። ከተለያዩ ድርጅቶችም የሸራብ የምግብ የቁሳቁስ የሸልከርም ድጋፎች አግኝተናል። አሁን ድጋፎቹ ያው የዛን ያህል በቂም ባይሆኑ አሁንም ለዚህ ማህበረሰብ ድጋፍ ያስፈልገዋል እና ተጨማሪ ድጋፎች ቢኖሩ በዚህ በሸልከር በንጽህና መጠበቅ በቤት ቁሳቁሶች ላይ ፉድ አይተሞች ላይ ቢኖሩ የተሻሉ ናቸው።
ወበረካቱ። ወዲ ተወዳዳችሁና የተከበራችሁ የአህለ አማና ቤተሰቦች እንዴት ናችሁ? አማን ናችሁ ወይ? በኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ የምንገኘው በአፋር በአዋሽ አርባ አፋር ክልል ውስጥ ነው የምንገኘው። እንግዲህ ዛሬ እናንተ ኒያ ያደረጋችሁት በሰላም ተጠናቆ ማህበረሰቡ በጣም ችግርተኛ ላይ ነው። ውሃ፣ ምግብ፣ ልብስና የተለያዩ ቁሳቁሶችን ያስፈልጋቸዋል እና ሁላችሁም የነዚህን ወገኖቻችንን ግዴታ እንወጣ ማለት እፈልጋለሁ። እርዳታ መቋረጥ የለበትም። ብዙ ችግር ብዙ ነገሮች ቤታቸው አካባቢው ያለው እዚህ ሐራራ ወይም ደግሞ ፀሐዩ በጣም ሰው የሚኖርበት አካባቢ አይደለምና እርዳታችሁን እንዳታቋርጡ ማለት እፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።